ሰላም እንዴት ናችሁ? በ18 ዓመቴ ኮንተንት ክሬሽን እና ትምህርትን እንዴት አብሬ እንደማስኬድ በዛሬው ቪዲዮ የምናይ ይሆናል። ይህ የኔ ውሎ ነው። ሌትስ ጎ አብረን። በቅድሚያም በዚህ ቪዲዮአችን ላይ የምናደርጋቸው በሙሉ በቮይስ ኦቨር ነው ሪከርድ ያደረኩት። ምክንያቱም ሪከርድ አድርጌ መጨረሻ ላይ ምን ሆነብኝ፣ ሪከርድን ሳየው ሪከርድ አላስጀመርኩትም ነበር። ስለዚህ በቮይስ ኦቨር የምንቀጥል ይሆናል። ሌትስ ጎ ወደ ቭሎግ። እዚህ ጋር ልብሳችን እየፈለግን ነበር። ከዛ ትዝ ሲለኝ ዩኒፎርም ነው የምፈልገው። ከዛ የስልኬን ካሜራ እያደናነኩኝ የበረንዳችን ውበት እያደነኩኝ ፊታችንን ወደ መታጠብ እዚህ ጋር ደግሞ ለሁለተኛው ቻናል ቪዲዮ እየሰራሁ ነበር። እንግዲህ ተክ አድርገን አሪፍ አድርገን ቪዲዮ ሰራን። ቪዲዮ ሰርቼ እንደጨረስኩኝ እኛ ቤት ልጅ እኔ ብቻ ስለሆንኩኝ አልጋውን አነጥፍላችኋለሁ። እያነጠፍኩኝ በዛው ስለኔ አንዳንድ የሆነ ነገር ልበላችሁ። እኔ በጣም ሰነፍ ልጅ ነኝ። ሰነፍ ነኝ ስላችሁ ለራሴ ጥቅም እንኳን እሰንፋለሁ የሆነ ነገር ለማድረግ፣ ግን ያ ነገር ዋጋ እንዳያስከፍለኝ ያንን ባህሬን ለማስተካከል እየሞከርኩ ነው። አንዳንድ ነገሮች የምንሰራቸው ነገር አሉ። አሁንም ቭሎግ ይቀጥላል። ከዛ በኋላ ክላስ ስላለብኝ ሩሜን ቆልፌ ጉዞ ወደ ትምህርት ቤት። እዚህ ጋር ክላስ ገብቼ ክላስ ወርክ ምናምን ተሰጥቶን ነበር እና ደብተራችንን እያገላበጥን ነበረ እና እንደምታዩት ነው የወንዶች ተማሪ ቁጥር ምን ያክል እንደቀነሰ። እዚህ ክላስ ውስጥ ያለነው ወንዶች 10 ምናምን ለራሱ አንሆንም። እንግዲህ ወንዶች ምን እያደረጉ እንደሆነ አላውቅም፣ ግን በጣም በግቢያችን በትምህርት ቤታችን ውስጥ እንደምታዩት የወንዶች ተማሪ ቁጥር የለም። አሁንም ብሎጋችን ይቀጥላል። ከዛ ወደ እረፍት አካባቢ ወደ ላይብረሪ ሄድኩኝ። ይሄን የመሰለ ላይብረሪ እንደምታዩት ባዶ ነው። ወንበር ብቻ ነው ውስጡ ያለው። መጽሐፉ ከኛ ነው መሰለኝ። ያው ለቀል ያክል ነው፣ ትንሽ መጽሐፍ አለ ለማለት ነው። ያው ወደ ገደለው ስገባ ላይብረሪ የገባሁት ፈተና ስላለብኝ አንዳንድ ነገሮችን ለማየት ነው። ትንሽ አይታይት ካደረግን በኋላ የምንወጣው ይሆናል። ሌትስ ጎ። በመቀጠል ክላሴን ጨርሼ ወደ ቤቴ ሄድኩኝ። ከዛ የፈጠነ ምግብ ከበላው በኋላ ለዩቲዩብ ቪዲዮ የሚሆን ስክሪፕት ጽፋለሁ። በነገራችን ላይ ወደ 4 የሚሆኑ የዩቲዩብ ቻናሎች አሉኝ። 2ቱ ፌስለስ የዩቲዩብ ቻናሎች ሲሆኑ አንደኛው ደግሞ የሙቪ ሪካፕ ቻናል ነው። ሙቪ ሪካፕ ቻናል ማለት ፊልሞችን ባጭሩ ለእናንተ የአንድ ሰዓት ከምናምን ፊልሞችን ወደ 15 ደቂቃ ምናምን እያረኩኝ የማቀርብበት ቻናል ነው። 4ተኛው ደግሞ ይህ ተምኮም የሚለው ከ1000 ሰብስክራይብ በላይ ያለው የኔ ዋነኛው የዩቲዩብ ቻናል ነው እና ለሁለት ቻናሎቼ ስክሪፕት ጽፌ ጨርሼ ወደ ቪዲዮ መስራት ገባለሁ። እዚህ ጋር እንደምታዩት ፈታ እያልኩ ነው። የካሜራ ሴታፔን አስተካከልኩ። በዛውም የካሜራ ኮንፊደንሴን እንደዚህ እያደረኩ ነው እንዲጨምር የማደርገው። አሁንም ቭሎጋችን ይቀጥላል። ላይክ በማድረግ ቪዲዮአችንን ማየታችሁን ቀጥሉ። ሁሉንም ስራዬን ከጨረስኩ በኋላ ከቤት ለመውጣት ሳይክሌን ልጠቀም ፈልጌ ለካ ከሳይክልነት ወደ ሞሉያ ማስጫነት ተቀይራለች። በጣም ነው ያሳዘነኝ። ይህችን የመሰለ ሳይክል ገዝቼ እንግዲህ እንደምታዩት ሞሉያ ምናምን ቆሻሻ ልብስ ማስጫ አድርገውታል። ይሁን ብዬ በእግሬ ለመውጣት ወሰንኩ። ልክ ስወጣ በጣም የሚያስጠላ ጭቃ ነበር፣ ግን እንደምንም ራሳችን አሳምኜ መንገዴን ቀጥታ አሁን ደግሞ ወደ ጓደኞች ጋር እየሄድኩ ነው። በነገራችን ላይ አብዛኛውን እንቅስቃሴን ሪከርድ ያላረኩም፣ ምክንያቱም እኔ ያለሁበት አካባቢ ስልካችሁን በእጃችሁ ይዛችሁ በመንገድ ላይ ቪዲዮ ብታደርጉ ባጠገባችሁ ያለፈ ሰው ሁላ ለምን ካሜራ ውስጥ አስገባኝ ምናምን ብሎ ያስጠፋችኋል ወይም ሌላ ነገር ውስጥ ሊከታችሁ ይችላል። ስለዚህ ያው አንደኛ ያው ግንዛቤ ጥረን ነው። ለማንኛውም ጓደኞቼ ጋር ተገናኝተን ቀጥታ ጉዟችንን ወደ ቤተክርስቲያን አድርገናል። ምክንያቱም ወደ 11 ሰዓት አካባቢ ምናምን ስለሆነ ወደ ቤተክርስቲያን ሄደናል።
እዚህ ጋር ደግሞ ጨርሰን ከቤተክርስቲያን እየወጣን ነው። እንግዲህ የዛሬው ቭሎግ ይህን ይመስል ነበር። እንግዲህ ቭሎግ የሰራሁት ለመጀመሪያ ጊዜ ነው። እንግዲህ በቀጣይ እያሻሻለው ይመጣል። በዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ